አይዞህ አልሞትኩም። ተመስገን። ይህንን ማን ያምናል? ተመስገን ነው የሚባለው። አንተን ላገኝ የፈለኩት ለሁለት ነገር ነው። አንተ እንኳን ተረፍክ እንጂ አባዬ ምንም ብትፈልጋለሁ። መጀመሪያ እኔን ለማዳን ከዛ ኬስ ተደብቀ ራስን አደጋ ላይ በመጣልህ አመሰግናለሁ። ይሄ እኮ ግዴታዬ ነው አባዬ። እስከ ዛሬ ለበደልኩ ራሱ ካሳ ምን ባደርግ ክሳለሁ? ህይወትን አደጋ ላይ ጣልክ እኮ። መቼስ ከነፍስ በላይ ምን አለ? በአንተ ልብ ላይ ይቅርታዬን አግኝቼ በዚህ ልክ በማውራታችን በጣም ደስ ብሎኛል። ይልቅ አለመሞትን ያቺ ከዚህ ታውቃ አይመስለኝም። ቲና? ኧረ እሷ አታውቅም። እንግዲያ ወንዱንም እንዳታውቅ። ለምን ትወቅ እንጂ አባዬ። እሷ እኮ የሞት ሰርተፍኬት አሰርታ ስትደሰት ነበረ። ስለዚህ ትወቅና ደካማ ጎኗ ይግባት። አይደለም አንዳንድ ነገሮችን ላስተካክል። በህይወት መኖሬን ለእሷ ማርዳት በድጋሚ ለሌላ ክፋት ማነሳሳት አይመስልም? እና እሺ ቆይ ምን ይሻላል? አትንገረኝ። ይልቅ ሌላ ውለታ ዋል። አንተ የፈለግከውን አባዬ ምን ላድርግ? ይልቅ የዚችን ከይሳ ሀሳብ እግር በእግር እየተከታተልኩ ሰልልልኝ። እሺ አስፈላጊ ነው። አዎ ጥሩ ላስተምራት ፈልጋለሁ። ለዚህ ደግሞ ከሀሳቦቿ ቀድሜ መገኘት ፈልጋለሁ። አንተ ካልክዩ። ዳንኤል እስከዛሬ ከእሷ ጋር ነበርክ። አሁን ደግሞ ከኛ ጋር መሆንን የምታስመሰክርበት ጊዜ ነው። ካሌብ ምን ሆነሃል? ሰሞኑን በሀሳብ ጭልጥ እያልክ ነው። ትሁት እቺ ሰይጣን ጭንቅላቴን ተቆጣጥሯለች። አትፍቀድላት። ካሜራ አስወጣና ጣላት። እንዴ በሸሿት ቁጥር እኮ እየተከተለች ቤት በኩል አድርጌ። እሷ የህይወት መሽገር መሆኗ ይቀጥላል። ትዕግስቴ ተሟጦ አልቋል። አዋርጄ ላስወጣት ወይስ ልገላግላት የሚለው ሀሳብ ነው ጭንቅላቴ ውስጥ ያለው። የሰው ገላህ ራስህን መቀመቅ የምትከትሰው እንዳልሆን ካውቃለሁ። እንዴ ደግሞ ስለማን ብለህ ነው? እና ታዲያ ቤቴን አለቅም ብላ ሙጥኝ ስትል ምንድን ነው አማራጩ? አዋርደህም ደግሞ ላስወጣት ብትል እሷ እኮ ቅሌት ብርቁ አይደለም፣ አትወጣም። እኔ እንጃ ትዕግስቴን የጨረስኩን ቃል። ካሌብ ሁሉንም ነገር ንቀተውና ጨዋታ እንፍጠርላት። እንዴት? እሷ እኛ ላይ እንደምትጫወት አይደል እንደሚሰማት? እኛም በተራችን እሷ ላይ እንጫወት። በአባቴ ሞት ያሟረተችበት ሳያንሳት ደግሞ እኔ ልደረብ? አላደረገውም። ነገሩን ለምንድን ነው ቀለል አድርገህ የማትመለከተው? አልመለከትም። አባቴ እኮ ነው። እንዴ አባዬ እኮ ለእኔም አባቴ ነው። እሱ በህይወትና በጤና እንዳለን እናንተ እናውቃለን። ስለዚህ ከቀለደብን ጋር ብንቀልድ ማርታ አይባልም። አሁን እንድትነግሪኝ የሚፈልገው ከእሷ ጋር ቃቃ የምጫወትበትን ሳይሆን እንዴት አዋርጄ ከዚህ ቤት እንደማስወጣት። ተረጋጋ ካሌብ። ሁሉም ነገር በሰከነ መንፈስ ነው መሆን ያለበት። መጫወቻ ስታደርገኝ እያይሻት አይደል እንዴ? አንተም በተራ መጫወቻ አድርጋት። አይ አንቺ እንዲህ ባፍ ሲወራ ቀላል ይመስላል አይደል? ካሌብ ምን ትችላለህ? ውጤቱም ደግሞ አመርቂ ነው የሚሆነው። እንግዲህ ዛሬ አባባ ቲናና አጋቹን እስር ቤት እስከ ወዳኛው ወረወራቸው። በእርግጥ አባባ ክስ ሲመሰርት በአንተ ምስክርነት ብቻ ልናስራቸውም አንችልም በማለት ፖሊሶቹ መለሱለት። አባባም መረጃ አለኝ ምስክር አለኝ በማለት ማነው ምስክርህ ሲባልም ትሁትና ዳኒ መረጠ። ዳኒም ያየውን ነገር መሰከረ። እናም አባባ ይኸው እንግዲህ እሱ ከኔ ወገን አይደለም፣ ትሁቴ ከኔ ወገን ብትሆንም ግን ደግሞ ይኸው እውነታው ነው በማለት አባባ ተናገረ። ይህን ጊዜ በጣም በሚገርም ሁኔታ ትሁት ተገረመች። ሌላው ቲና በጣም ተናደደች፣ በጣምም አዘነች። ምክንያቱም ዳኒም በጣም ስለምታምነው አሳልፎ በምስክርነት ለዚህ ያበቃኛል ብላ አላሰበችም፣ አልጠረጠረችም ነበር። አባባ በጣም ጀግናና ምን ማድረግ እንዳለበት የሚያውቅ ጠንቅቀው የተረዳ ሰው ነው። አባባ ለጊዜው ከካሌብ ዞር ብሎ ብቻውን ማድረግ ያለበትን ነገር አደረገ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መተናል። እንግዲህ ዛሬ አባባ ከምንም በላይ እጅግ አስተዋይና ጥላቶችን በምን መልኩ መበቀል እንዳለበት ጠንቅቆ ከተረዳ በኋላ ዛሬ ቲናና አጋቹን እስር ቤት እስከ ወዳኛው እንዳይመለሱም እንዳይወጡም አድርጎ ወርሯቸዋል። ምክንያቱም በእርግጥ ፖሊሶቹም ሆነ ፍርድ ቤቱ ተጨማሪ ምስክር እስካላገኘን ድረስ በፍጹም ልናስራቸው አንችልም፣ ወንጀላቸውም እስከሚገኝ ድረስ ክሳቸውን በውጭ ሆነው በቤታቸው ሆነው መከታተል ይችላሉ ብለው ፖሊሶቹም ለአባባ መለሱለት። አባባም እኔ ስለታገትኩ ብቻ ሳይሆን በቂ መረጃና ምስክር አለኝ፣ የሰው ገንዘብ በግድ አምጡ እያሉ እየተባበሩ አንደኛው አጋች እሷ ደግሞ አሳጋችሁና የሰውን ህይወት እያበላሹና እየቀጠፉ ያሉ አረመኔዎች ሰዎች አይያዙም ካላችሁ እኔ ከነሱ ሳይሆን
ጸቤ ከፍርድ ቤቱና ከህጉ ነው። ምክንያቱም አንድ ሰው ያለ መረጃ ወደ ክስ ማቅረብ እንደማይችል ምንም ጥርጥር የለውም። እኔ ሽማግሌው ሰውዬ፣ ብዙ ህመም ያለብኝ ሰውዬ ለስንት ቀናት ከሳምንት በላይ ታግቼ የምበላው የምጠጣው ተከልክዬ እንደ አጋጣሚ ፈጣሪ መልአክ ልኮልኝ ነው ከዛ የወጣሁት። ስለዚህ ገንዘቤን ለፍቼ ስንት ሁኜ ያገኘሁትን በልጄ ትዳር ላይ መማገጧ አልበቃት ብሎ አሁን ደግሞ ጭራሽ እኔን ገላ ገንዘቤን ለመውረስ የምትፈልግ ሴት ናት። ይሄኛውም ሰውዬ ቢሆን እሷ ያለችውን ለማድረግ ዝግጁ ሆኖ ህይወቴን ሊቀጥፉኝ ነበር ሲልም እኮ መረጃህና ምስክሮችህን ካቀረብክ ትክክለኛ መረጃም ካለህ ለምን የማይታሰሩበትና እስር ቤት እድሜ ልካቸውን እንደ ወንጀላቸው ቅጣታቸውን ሊያገኙ ግድ ነው አለ ፍርድ ቤቱ። አባባም ምስክር ሲባል ማንን ነው የቆጠረው? ትሁትን እንዲሁም ዳኒን ነበር። ምክንያቱም ካሌብን ቢቆጥረውም ካሌብ አላየም፣ ነገሮችንም ያበላሻል። ትሁትና ዳኒ ግን እሱን ለማዳን ብለው ሄደው ያዩት ነገር ያንን የሰማይ ስባሪ የሚያክል ሰውዬ አግኝተው እንዳሰቃየው መመስከር እንዳለባቸው አመነ። ለዳኒ የምስክርነት ወረቀት ሰጠው። ዳኒም ተቀበለ። ምንድን ነው አባባ አለው። ይኸውልህ ዳኒ፣ ያየኸውን ለእኔም ሳትል ለፈጣሪ ብለህ ለራስ ስትል እውነታውን መመስከር አለብህ። አሁን ቲናና ያንን ሰውዬ ክስ መስርቼባቸዋለሁ። በእርግጥ ግዴታ መረጃና ምስክር መያዝ አለብህ ብለው ፖሊሶቹ ፍርድ ቤቱን መልሶኛል አለ። አባባ እውነት ጨክነህ ቲና ልታሳስራት ነው አለው። ቅራለህ እንዴ ልጄ? ዳኒ እንደዛና ቦታ ወስዳ ከማሰቃይቷ ይበልጥ አሁን ደግሞ ሞቷል ብላ የሌላ ሰው አስክሬን ላይ ፎቶ ይለጥፋ እንደዚህ ማድረጓ በጣም አረመኔነት፣ ጨካኝነት ነው። የዛ የሞተ ሰው ሬሳ ባለቤት ቢመጣ አስበዋል ምን እንደሚፈጠር? ሁለተኛ ደግሞ እኔ እንደዛ አግታ ስታሰቃይ ከረመች። ወደፊት ደግሞ አሁን እኔ በህይወት መኖሬን ስታቅ ምን ይመስልሃል? ለዚሽ ቀንደኛ ለማንም የማትመለስ አረመኔ ሴት ብለህ ወንጀልን የምትደብቅላት ከሆነ የእውነት ልጅ ዳኒ፣ የእውነት ነው የምልህ በጣም አዝንብሃለሁ። ምክንያቱም አንተ እውነታውን ክደህ ለእሷ የምትወግን ከሆነ ውሸትህን ነበር እኔ ልታድን ሳይሆን እኔ ልትገል ነው የመጣኸው አለው። አባባ ለምንድን ነው እንደዚህ የምታወራው? እኔ አንተን ልገል አይደለም የመጣሁት፣ እኔ አንተን ላድን ነው። ምክንያቱም ያበላሸሁትን ነገር ማስተካከል ስላለብኝ። አባባ እኔ ክፉና አረመኔ ልሆን እችላለሁ፣ ግን ደግሞ በፍጹም በሰው ህይወት ላይ የምቀልድ ጨካኝ ሰው አይደለሁም። እንዴት እንደዚህ ታስባለህ አለው። ኦኬ እንደዛ ከሆነ ምስክርነትን በአግባቡ ትወጣለህ አለው። እኔ ላንተ ብዬ ሳይሆን ለራሴ ብዬ ነው። ነገ ጠዋት እኔ ላይ ምን እንደሚደርስ ምንም ጥርጥር የለውም። ቲና አሁን እኔ አሳልፌ ወይም ደግሞ አባባን ለመፍታት እንደሞከርኩኝ ልጁ ስለሚነግራት፣ ስለዚህ አንተ ከዳኸኝ ብላ እኔም ላይ ሌላ ነገር ቀጥራ ማስደረጓ ስለማይቀር እና ይህን ነገር ደግሞ በአጭር ጊዜ እልባት መደረግ አለበት ሲልም እኔም ያልኩህ እሱን ነው ልጄ አለ። ትሁትም የምስክር ወረቀት ሲሰጣት በደስታ ነዋ ያንንም የውስጤን የመጀመሪያውንም ቁስል እስካሁን ድረስ ዘክስኪ ለፖሊሶቹ ተናግሬ የመጣውን እቀበላለሁ አለች። አባባም እኮራብሻለሁ የኔ ልጅ፣ አንቺ እኮ የተለየች ሴት ነሽ በማለትም አደነቃት። እንግዲህ ትሁቴ አሁን አባባ ነፃ በመውጣቱ እጅግ በጣም ደስ ብሏታል። አባባ በእርግጥ እያንዳንዱን ነገር የሚያደርገው ለፈጣሪ ከጸለየ በኋላ ነው ማድረግ የሚችለው። መጀመሪያ ግን ፈጣሪ ሆይ ባንተ ብርታት ባንተ ገዛ ትሁቴን እንደ መላክ ልከህልኝ ህይወቴን አትርፈህልኛል። ቢያንስ አሁን የነጻነት አየር እየተነፈስኩኝ ነው። ይመስገን። አሁን ጠላቶቼ እኔ ልበቀላቸው ወይስ አንተ እያለም ነበር። ከዛም አይኔ ከምገላቸው የሆነ ነገር ከማደርጋቸው ለህግ አሳልፌ ህግ ይቅጣቸው በማለት ወሰነ። የቲናና የዛን ሰውዬ ወንጀል ቀጥታ ወዴት አደረሱት? ወደ ህግ ደረሰ። ከዛም ምስክሮቹ መጠራት ባለባቸው ሰዓት ፍርድ ቤት ሲጠራቸው ሄደው መሰከሩ፣ ትሁትና እንዲሁም ዳኒ። ሌላው እንግዲህ አባባ ሳያስነቃ በስልኩ ቪዲዮ እየቀረጸ ነበር። እናም ቪዲዮ እየቀረጸ የነበረው ይኸው እንግዲህ ከታገትኩበት እስካሁን ድረስ ያሳለፍኩት ታይም ይሄን ነው። አይታችሁ ስቃይም በህግ ፍርዱን እንደምትሰጡ ከሆነ እውነት ለፍትህ የሚቆም የለም፣ ዝም ብሎ ነው ብዬ ነው ፍርድ ቤቱን የምተውምነውም አለ። ፍርድ ቤቱም እነዚህ ቀንደኛ ጥላቶች ለአንድ ሰው ብቻ ሳይሆን ለህዝቡ የሚያስፈሩና አረመኔ ጭካኔ የተሞላባቸው ናቸው፣ ስለዚህ ዋጋቸውን ማግኘት አለባቸው በማለት ፍርድ ቤቱ የእድሜ ልክ ቅጣትና እስራት ወሰነባቸው። እነሱም አሁን ሁለቱም በአንድ አይነት ቦታ ላይ እስር ቤት ይገኛሉ። በእርግጥ የቲና
የቲና አባባን አግቶ የነበረው ሰውዬ የቲናን በቀል ሳይበቀል እስር ቤት በመግባቱ እጅግ በጣም ተናዷል። ይህን ሁሉ ያደረገችው ለስንት ዓመት ለሰራበት የነበረው ስራዬን ያበላሸችው እና ህይወቴን በእስር ቤት እንድበሰብስ ያደረገችኝ እሷ ናት። ምን ነው ለአንድ ደቂቃ ወይ ለአንድ ሰዓት ያክል ከኔ በፊት ሳይሆን ከኔ በኋላ ተይዛልኝ ብሆን እዛው ደፋት ነበር፣ እስር ቤት መበስበሴ ካልቀረ እያለ እየተበሳጨ ይገኛል። ካሌብ እንግዲህ አሁን አባቱ በደስታ ወደ ቤት ስለመጣለት እጅግ በጣም ደስ ብሎታል። አባትየው በእርግጥ የኔ ልጅ ምንም ጥረት ሳታደርግ ትሁት ጥረት አድርጋ እኔን አዳነችኝ ማለት ነው አለው። አባባ እኔ ምንም ማውቀው ነገር የለም። ትሁት አባቴ ለማግኘት ቲናን ልገት ስላት እሪ ብላ አስጣለችኝ። ሌላም ነገር ላደርግ ስል እሪ ብላ ያስጣለችኝ ከረመች። አባቴ በህይወት አለ አታስብ እያለችም ታበሽረኛለች። በቃ ምን ላደርግ ሲለውም ልክ ነህ፣ አዎ አውቄ ነው አንተ ነገሮች እንዳታበላሽ እንዳትነግሪው ብያት ነበር። ግን ደግሞ ቲና ሞቷል ብላ ስትነግርህ ከመንገሯ በፊት ትሁቴ የነገረች ተናደህ ወይም ደግሞ ደንግጠህ የሆነ ነገር እንዳትሆን ብላ በማሰብ ነው። እኔ ግን ምንም ነገር ለካሌብ በህይወት እንዳለው እንዳትናገሪ ወይም ደግሞ እንደተገኘው እንዳትናገሩ ብያት ነበር። አስበዋል? ትሁት እኮ ነገሮችን አስተውላ የምታደርግ ሴት ናት። ዛሬ ላይ እንደዛ ቢሆን ከባድ ነበር እና እኔ ሳልሰማ በማለት እንግዲህ መለሰለት። ካሌብ ትሁቴን ማመስገን ጀመረ። ትሁቴ አንቺ ከማንም በላይ ከሁሉም በላይ ብርሃን ልብ ያለሽና መልካም አስተዋይ ሴት ነሽ። ነገሮችን ምን ማድረግ እንዳለብሽ ጠንቅቀሽ የምታውቂ ሴት ነሽ። የእውነት ያንቺ የተለየ ነው በማለት መለሰላት። እሷም ተገረመች። አይ ካሌብ፣ አባባ እኮ ላንተ ብቻ አይደለም ለእኔም ያስፈልገኛል። እኔ እንድታመሰግነኝ አልፈልግም። ምክንያቱም በሰዓቱ አባባ እዛ ቦታ ነው ብዬ ብነግርህ አንተ ሂደህ ነገሮችን ስለምታበላሽ ነው። እኔ ግን ዛሬ በቃ ቲና መከታተል እንዳለብኝ አመንኩኝ። እናም እሷ ባስቀመጠችው ብር ጥለሽ ሄደሻል ብዬ ደውዬ አጠመድኳት እና ጠላትን ማጥመድ በንዴት ወይም ደግሞ በስሜታዊነት ሳይሆን ረጋ ብሎ ነው። ስለዚህ ለአባባ ህይወት የምንደርስለት እኛና እኛ ስለሆንን ግዴታ ረጋ ሰከን ማለት ነበረብን። ላንተ ሁሉንም ነገር ለማስረዳት ስለሚከብደኝ ነገሮችንም ስለምታበላሽ ነው አለችው። እሱም የእውነት ትሁቴ አለ። አባባ እንግዲህ ለትሁቴ አንቺ እኮ የተለየ ሴት ነሽ፣ የእውነቴን ነው ምልሽ፣ ከፈጣሪ በታች አንቺን መልአክ ልኮልኝ ነው ህይወቴ እንዲተርፍ አደረግሽ። በእርግጥ ዳኒም እንዳይሆን ተደርጎ ተደብድቧል፣ ግን ምንም ማድረግ አይቻልም እና እሱን በመሞከሩ የእውነት ለካ የሰው ህመም ያሳምመዋል የሚል ስሜትም ተሰማኝ። ዳኒ ለእኔ ጠላት እንጂ ወዳጅ ሆኖ ከዛ እንዲያስፈታኝ በፍጹም አልፈለግኩም፣ አላሰብኩም፣ አላቀድኩም ነበር አላት። አዎ ዳኒ የዋህ ነው፣ በሰው ህይወት ላይ ብዙ ማድረግ አይፈልግም አለችው። ቻናሉን ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።